ሳሎይ መንግስት ታደርጊው እኮ ዝም ብለሽ እኮ አይደለም እዚህ ለሊቢያ ኬዝ ላይ የሚሰሩ ሊቢያ ላይ አሁን ለምሳሌ እስር ቤት ስትገቢ ቤታ እንትን አለቃ የሚባል ነገር አለ ስትገቢ ሻማ ምናምን የሚቀበልሽ ሊቢያ ላይ እንደዛ አለቃ ነገር አለ ጋይስ እየተግባባን አይደለም እኔ እያልኩ ያለሁት አሁን መሲ እንደ ሀገር ልንገርሽ እንደ ሀገር የውጭ ጉዳይ ሚኒስቴሮች አሉ እንደ ሀገር እነዚህ ሰዎች በሊቢያ ጉዳይ ላይ ሊቢያ መንግስት አልባና ጦርነት ነው ማንንም ሳያገባው ማንንም ገባ ስለዚህ ማንንም ካላገባው ታዲያኛ ድምጽ እንኑን የምንለው አሁን የምትይውን ነገር እንስራ የምንለው ታዲያ ማን ያገባዋል ብለን እነዚህ ልጆች እኮ በግለሰብ ደረጃ ለምሳሌ እዚህ ቦታ አለ አይደል እነ ሰለሞን ጀልባ አላቸው አይደል በጀልባ እንትን አለ አይደል ሳሪ አሁን ለምሳሌ ቤታ አንድ ጀልባ አላት ልበልሽ ለቤታ ከፍዬ ነው የሚሻገረው እነዚህ ልጆች ወደ ኢትዮጵያ ተመለሱ ብታያቸው አይመለሱም በምንድን ነው የሚመለሱት ባስማት አይመለሱም ወደ ኢትዮጵያ በምንም ተአምር አይመለሱም ሁለት ነገር ነው ያለው ወይ ከሊቢያ ምናስወጣቸው የጀልባ ከፍለን ነው ወይ ደግሞ ሞት ነው ብሔራዊ ሀዘን አንድ ላይ እንቀመጥ ኦኬ ይሙቱ እንፍረድባቸው ወይ ደግሞ እነዚህ ልጆች የጀልባ እየተከፈለላቸው ባለሀብቶች ለአንዴና ለመጨረሻ ጊዜ እጃቸውን ያስገቡና ሰፖርት ያድርጓቸው ነው የኛ እንጂ እኔ ቤት ቢከፈት ቤታ ቤት ቢከፈት ታዲያ የኢትዮጵያ ባለሀብቶች ወይም ደግሞ ኢትዮጵያኖች አያውቁም ወይ የኔ ጥያቄ አይነሳር በሚዲያ ስትጮሂ አሁን ለምሳሌ ቤታን ለብቻ የምሰድባትና አንድ ለግሩፕ ሰብስቤ የምሰድባት አንድ ነው አይደለም ግሩፕ ሰብስቤ የምሰድባት ነው የሚያማት አሁንም አንድ ላይ ሆ ብለን ቪዲዮ ብንሰራባቸው እነዚህ ባለሀብቶች የመስማታቸው እኔ ደግሞ መሲ የመጨረሻ ልንገርሽ እንደዚህ ካልተስማማን ድሬዳዋን በድሬዳዋ ብቻ ዋና ይረዱ ለምን በዘርም አይገቡም አማራው ያማራውን ኦሮሞ የኦሮሞውን ትግሬውን ይረዳዱና እስኪ እንደው ነፃ ይወጡ እነዚህ ልጆች ነፃ ይወጡ አይወጡም ሳሪ ቤታ አይወጡም እኔ አሁን ይሄንን መሆን ካልተቻለ እዚህ አሁን አንቺ እንደምትመሆን ካልተቻለ ምንም ከምንም ዜሮ በቀጥታ ከሚል ቢያንስ እንኳን ሁሉም የድሬዳዋን ከድሬዳዋ ያማራዋም አማራዋ የትግሬዋም የትግሬዋ ረድቶም ሳርዬ እንደነሽ ሳሪን ብቻ ላይ ላገኘኋት ነሲሽ አንዲነሽ እኔ ቆንጆ እኔ ቤታዩ አሁን እኔ ከይልሽ ሳሪ የሚወድ ሁሉም እኮ አዎ ይኸውልሽ እኔ አሁን ምን እንደሆነ ታውቂያለሽ ቤታ እንደንትን ማለት ነው እኔ የምስማማበት እንደንትን ድምፅ ሆኖ እስማማለሁ የመጀመሪያው ነገር እኔ ሊቢያ ላይ ማንም ሰው ብር እየተከፈለ እንዲለቀቅ አልፈልግም ምክንያቱም ማንንም ሌባ ማደራጀት ማሰማራት አልፈልግም የእኔ እንደራሴ ለምን መሰለሽ ቤታዩ ከዚህ በፊት በጣም ብዙ ልጆችን ረድተናል ብዙ ልጆችን አግዘናል እርስ በርሳቸው እንኳን እየተጋገጡ እርስ በርሳቸው እየተመታቱ ብር ተዋጥቶ ተሰጥቷቸዋል ስለዚህ እኛ ሰርተን ያመጣነውን ነገር ላባችንን ጠብ አድርገን ለማንም ሌባ የምናደረጀው ለምንድን ነው የኔ ጥያቄ አሁን ደግሞ እነዚህ ልጆች ብዙ ናቸው ከተባለ እንዳየሽው ሁሉም በየራሱ ከተከፋፈለ እኛ ከማንኑ ከዘር ነፃነን ከብሔር ነፃነን ከሃይማኖት ነፃነን ያለው እማን ላይ ነው ንገሪ እኛ እንላል እኛ እንደዛ ብለን ነው የምናምነው ምክንያቱም እዚህ ያለው ማህበረሰብ እኛ ከዘርም ከምንም ነፃ ናችሁ እናንተ አግዙ ነው የሚል ቤታዩ አማራን ሲረዳ መሲ ኦሮሞን ሲረዳ እከሊሳን በዲ የሆነ ሰው ሲረዳ እኛ ደግሞ ከምንድነው መሆን የምንችለው ከዚህ ሁሉ ድምጽ መሆን ይሻላል በሚለው በመሲ እስማማለሁ ግን መሲ ጋር ያልተስማማውበት ደግሞ ኢትዮጵያ ያለው የአዲስ አበባ ልጅ በየቦታው እየሄደ እየለመነ እነሱን ያውጣ እነ ቴዲ አፍሮ እና ምናምን እንደዚህ ያድርግ የምትለው ነገር ማስገደድ አትችይም እሱ ኖ ሳሪ እዚህ ጋር ነው እኔ እናንተ እያልኩሽ ያለሁትኝ አንድ ነገር ላስቸግርሽ አንድ ነገር ብቻ መሲ ያለ መሲ የትኛዋ መሲ ብርጅስቶን ሳይሆን መሲ ማሪ አንድ ነገር ላስቸግርሽ አንዴ በሊቢያ በኩል የሚሰራ ልጅ አለ አንዴ ላስገባው አንዴ ላስቸግርሽ እሺ ችግር የለም እሺ ይቅርታሽን ነው ምንም ችግር የለም የኔማ ታሪ እኔ ያልኩሽ ያለሁት እኔ የኔ ፖይንት ድምጽ ነው አዎ ያ ነው ትልቁ ነገር የሚያስፈልጋቸው እኔ ደግሞ ያልኩሽ ያለሁት ሳሪ ትልቁ ነገር ለምሳሌ ሊቢያ ላይ አሉ በሊቢያ ጉዳይ እየሰሩ ያሉ ልጆች አሉ ከነዚህ ልጆች ጋር ኮንታክት ተደርጎ ባለሀብቶች እጃቸውን አስገብተው ለአንዴና ለመጨረሻ በግለሰብ ደረጃ ብር ስጡ እኮ አይደለም ማን ከለከላቸው በማርያም አንዴ ላስረዳሽ ስላልተረዳሽ ላስረዳሽ ገባሽ
ከዚህ ከአሁኗ ሰዓት ጀምሮ በሊቢያ በኩል ሲመጣ የሊቢያ ወታደር ይሹትክ ነው የምንለው። አይመለከተንም እኮ አሁን ላይ ያሉትን ብቻ ግን እናውጣቸው። ምልሽ ምንድነው ዛሬ እነዚህ ልጆች በፊት አማራጭ አላቸው፣ ወደ ኢትዮጵያ ይመለሳሉ። በሱዳን በኩል ለመመለስ ይችላሉ። ማሲ ስለዛ አይደለም አሁን የምታወሪው ስለ መፍትሄው ነው። ደግሞ ስለ መፍትሄው ልንገሪሽ ሳሪ። ቲክታክ ላይ ተጽዕኖ ፈጣሪ የሚባለው በሙሉ ቪዲዮ ይስራ። ለማን? ለሚመለከተው አካልና ለባለ ሀብቶች። ኢትዮጵያን ባለ ሀብቶች ተስማማን። አዎ አንድ ተስማማን በሱ አይደለ ሳሪ? ምንድነው መደረግ ያለበት መሰለሽ? ትልቁ ፖይንት አንድ አካውንት ነው የሚከፈተው፣ አንድ ማለት ነው። ለምሳሌ ቤታ አለች አይደለ? ሊቢያ ቤታ ከሆነች በቤታ እናት ስም ኢትዮጵያ አካውንት በቤታ ስም ደግሞ ነገሩ እንዳትገለብጡት ምሳሌ ነው። በቤታ ስም አካውንት ይከፈታል። ልጆቹ ተቆጥረው ስንት ብር ነው የሚያስከፍላቸው? ብዛታቸው ስንት ነው? ይሄን ያክል አይደለ ሳሪ? ኦኬ ብዛታቸው ይሄን ያክል፣ ይሄን ያክል ቋሚ ነገር ነው አይደለ? አንድ የተተመነ ይሄን ያክል ብር ያስፈልጋቸዋል አይደለ? ያንን ብር ሁላችንም ዘመቻ አድርገን እዛ አካውንት ላይ ባለሀብቱም ሰራተኛው ምኑም አንድ ብር ምንም ይሁን ገብቶ ልጆቹን ቶሎ ማስወጣት። ይሄ ነው መፍትሄው እንጂ ለምሳሌ እኔ ዳኒ አለ፣ ለምሳሌ እኔ ዳኒ ሰፈሬ ልጅ ስለሆነ ዳኒ እንረዳዋለሁ። ዳኒ ደግሞ የሰፈሩ ልጅ ስለሆነ ሳሪን ይረዳታል። እንደዛ ሁሉም ችግርተኞች ናቸው። አንድ አካውንት ይከፈት ነው ሳሪ። እሺ ምን አለ መሰለሽ ይሄኛውን ብሩ መሰው እንደዚህ ባላርት ምናናችሁ አንድ አካውንት ያለው አሪፍ ሀሳብ ነው። ግን አሁን እዛች ጋር የሆነ ያክል ብር ይዘው ተቀምጠው እየጠበቁ ያሉ ሰዎች ነው እና ላይ ሙሉ ቤተሰቡንም ማናገር አለብሽ ምናምን። ይሄንን ሙሉ ቤተሰብ ማን ነው ዞሮ የሚያናገረው? እኔ አሁን ለምን እንተናገራቸዋለን? ዳኒ የሚያስፈልጋቸው ብር ነው አይደለ? በአንድ ቆይ ሀሳቡን ይጨርስ፣ ሀሳቡን ልጁ ይጨርስ። ስም ይቆያል። 78 ሰው ሲዝ ማናቸውንም አላውቃቸውም። አንድ ልጅ መጣ አናገረኝ። እንደዚህ አድርግልኝ አብነት ምናምን ሲለኝ እኔ ለአንተ ለብቻ እንደዚህ ላደርግልህ አልችልም። እንደዚህ ግን ሰው ከጎን ያሉትን እንዳለ ሰው ንገረኝና ስማቸውን ዘርዝሬ የእንዳለውንም ለሁላችሁ ማብረን ላስባስብላችሁ። ማስቸግረውን ቤታዩ ምናምናም ጓደኞቼ ናቸው። ላስቸግራቸውና እየመጡ አንዳንድ ቀን ላስባስበላቸው አልባቸው። እሺ አለኝ። 78 ሰው ሰጠኝ ማለት ነው። የ78ሱ ቤተሰብ እንዳለ ሰብስቤ ሲነጋገሩ አንዱ 400 ሺህ ብር አለው፣ 300 ሺህ ብር የጎደለኝ የሚላለ፣ አንዱ 200 ሺህ ብር አለው፣ 500 ሺህ ብር ነው የጎደለኝ የሚላለ፣ አንዱ ደግሞ ምንም ቤተሰብ የሌለዋል፣ ምንም ቤተሰብ የሌላቸዋል። እና ላይክ እነዚህን ሰዎች አሁን 400 ሺህ ብር ያለውንም 500 ሺህ ብር ያለውንም እሱም መመዝገብ አለ። እኔ አሁን መዝግብ ይዣለሁ እንዳለ ሰው ያላቸውን 400 ሺህ ብር ያለውን 500 ሺህ ብር ያለው ምናምን እንዳለ መዝግብ ይዣለሁ። የሚቀራቸው ማለት ነው። ልክ የሆነ ብር ላይ ስደርስ 500 ሺህ ብር ያለውን 200 ሺህ ብር እየጨመርኩለት ልልከው። ምክንያቱም ያሁሉ ብር እስከሚሰበሰብ ድረስ ያ ልጅ መጠበቅ የለበትም። 500 ሺህ ብር ይዞ ያሁሉ ቀን መጠበቅ የለበትም። አሁን ያላቸው ቀን ስንት ቀን ነው? 16 ቀን ነው ምናምን ያላቸው የቀራቸው ቀን ማለት ነው። ሙቱ ተብለው 16 ቀን የቀራቸው ያን ሁሉ ብር እስከሚሰበሰብ 16 ቀን ማንም ሰው ሊጠብቅ አይችልም። እዛ ጋር የታመሙ ልጆች አሉ፣ የታሰሩ ልጆች አሉ። እና እነዚህን ለመሰብሰብ ደግሞ ከሰፈር አሁን እንደዚህ የሚታወቁ ሰዎች ከሰፈር እንዳልሽው ትክክለሽ አንቺ ከሰፈር የሚታወቁ ሰዎች ያስፈልጋሉ። አንድ ባንክ አካውንት ደግሞ ላውጣ ለምትይው አንድ ባንክ አካውንት ስትወጪ እዛች ጋር ሰው አይተማመን። አሁን ጊዜ ኢትዮጵያ ማንም ሰው አይተማመን። ኢትዮጵያ ደግሞ ባንክ አካውንት ስትወጪ በ3 ሰው ስም ብቻ ነው ማውጣት የምትችለው። በ3 ሰው ስም ስታወጪ ሶስቱ ምን እንደ ላይክ የሚገባላቸው በጣም በቢሊዮኖች ነው። ላይክ የሁሉ ሰው ሰብስቤ እንትን ልበልበት በቢሊዮኖች ነው የሚገባላቸው። በቢሊዮን ከገባላቸው አንድ ሰው በዚህ ሰዓት አታምኙ ከፈለገ ልጄ ለምን አይሆን ይሙት ነው የሚሉሽ። የሁሉ ብር ገብቶለት በአሁኑ ሰዓት ኢትዮጵያ ላይ እና ላይክ ይህንን ነገር የሚወስድ ከሰፈር ከሁሉም ሰፈር የእንትንም ልጅ ሆነ ሁሉም ኢትዮጵያዊ መውጣት ነው ያለበት። እዛ ጋር ያለው እውነትሽን ነው። ግን ይሄኛውን ነገር እንትን ኃላፊነት የሚወስድ ከሰፈር ሁሉም ሰው ያስፈልጋል። ከሁሉም ሰው ማለት ነው። እና እዚች ጋር ደግሞ ላይክ የሚሰበስበው ሰው በራሱ ስም መሆን አለበት። ባንኩ ላይክ ኃላፊነቱን ወስዶ ማንም ሰው እንዲጠይቅበት በራሱ ስም መሆን አለበት። እዚህ ጋር የሚሰበስበው ሰው እና በአሜሪካ አካውንት ደግሞ የምትይው አሜሪካ አካውንት አሁን ዜል ምናምን እንትን ስታረጊ ትራንስፈር ስታረጊ ምንድነው የሚመጣው? ታክስ ይመጣብሻል። ያንን ታክስ ኃላፊነቱን የሚወስድም ሰው ያስፈልጋል። እና ላይክ እንደዚህ ለመሰብሰብ ማሰባቸው አሪፍ ነው። ላይክ ሁሉም ሰው ቢወጣ በጣም አሪፍ ነው። ግን አሁን አንዱን እንደዚህ ብለሽ እንደዚህ ስትይ በጣም ብዙ ሰው አሁን ራሱ እየገቡ አሉ ምናምን ይባላል። ግን አሁን እኔ 78ቱን ሰብስብ ያለው 78ቱን የቻልኩትን ነገር አደርጋለሁ። መጀመሪያ ግን የማደርገው የታመሙ ሰዎች ነው። ቅድም እየነገርኩሽ ነው። በጣም እኔ ጋር የታመሙ ሰዎች በዝተውብኝ ነው። በጣም የታመሙ ላይክ እንደዚህ ከወዳቸው እንደዚህ እንትን እየወጣ ምናምን የሚልኩልኝ ማለት ነው። እና እነሱ በዝተውብኝ ነው። ሁለቱን መስዬ አንቺ ተባበሪኝ ያልኩሽ ቅድም
እና በጣም ብዙ ሰዎች ነው ያሉት። ይህንን ነገር ግን ለማድረግ እኔ አሁን አርቲስቶችን አስጀምሬያቸዋለሁ። አርቲስቶች ካየሽው መስራት ጀምረዋል። የ100 ብር ቻሌንጅ አስብዬ ሁሉም መስራት ጀምረዋል ቪዲዮ። እንደዚህ አንዳንድ ቲክቶከሮች ምናምን እኔ አሁን አልዋሽም ሀቢባን ምናምን አስጠይቄ ነበር። ሀቢባን የኔ ሰፈር አስጠይቄያት ነበር። ጎረቤቴ ነሽ ምናምን ግን ከፈለጋችሁ እንደዚህ አድርጉ ምናምን ስትልሽ እግዚአብሔር ይስጥሽ እናመሰግናለን ብለን ይወጣ ነው። ዛሬ ደግሞ ምን ቪዲዮ ሰራች? እዛ ላይ ሊቢያ ላሉት ሰዎች የኢትዮጵያ መንግስት ፕሌን ላኩላቸውና ወደ ሀገራቸው ይመለሱ። በዚህ ሰዓት ወደ ሀገራቸው ይመለሱ ቢባል ማን ነው የሚያስመልሳቸው? ማንም ሰው እኮ ያስመልሳቸው። የኢትዮጵያ መንግስት እኮ በዚህ ሰዓት ሀገሪቷ ላይ ያወጣው ህግ ምንድን ነው? ማናችሁም ለሊቢያ ላሉ ሰዎች 1 ብር እንዳትሰበስቡ እያሉ ያሉ የኢትዮጵያ መንግስት። ማናችሁም ለሊቢያ ሰዎች ግን ያንን ሪስክ ወስደን ነው እኛም አሁን እዚህ አሜሪካ ያለን ሰዎች ወይ እንግሊዝ ምናምን ያሉ ሰዎች ይህንን ነገር ሲሰበስቡ ያንን ሪስክ ወስደው ነው በቃ ሀገር ከገባው በቃ ካስገቡኝ አስገቡኝ ብሎ ነው የሚሰበስበው። ያንን ስንሰበስብ ማለት ነው። እና ሁላችንም እዚህ አንድ ላይ ግን ተነስተን እንትን ብለን ማንም ሰው ያደርጋል። ሁላችንም መነሳት ሁሌ ፕሮግራሙ አሁን በዚህ ሰዓት እንደዚህ ምናምን ስብሰባ ማለት ትተን ያለውን ሰው ሊቢያ ላይ ሁላችንም ጋር መጥቶ ሰው ይጠይቀናል። ያለውን ሰው እንዳለ አስቆጠረን ይዘን ሁላችንም ቀን በቀን ላይቭ ስንገባ የራሳችን ቢዝነስ ይቅርብን። እዚህ ጋር እናት እየሞተች ነው ያለችው ምናምን ልጆቹ እኮ ምንም ችግር የለውም። ግን እናቶችን ስታወሪያቸው ስትሰሚያቸው ጠቁራ ከስታ አንገቷን በቃ ልክ ታናሽ ከኔ ታናሽ የሆነ ልጅ ብር ይዞ ካየችው አንገቷን ደፍታ ነው የምትለምነው። እና ያንን እንዳታረግ ለእናት ስንል ሁላችንም ላይቭ በገባን ቁጥር ይህንን ነገር ሁሌ እንትን ብንል እስከሚወጡ ድረስ ይህንን ነገር እንትን ብንል አሪፍ ነው ለኛ። ከዛ በኋላ ያለውን ነገር በሊቢያ አገባለሁ እንትን እምላለሁ የሚል ልጅ ምናምን ካለ ሰው አለ የሚል ካለ ካሁን በኋላ አያገባ ነው ሁላችን። እና ያለው ሰው ምናምን እንደዚህ አሁን ተከታይ ያለው ሰው ፎሎ ያለው ሰው ምናምን ሁሉንም ነገር እንትኑንም ምናምን ትተን እንትን ብንነጋገር ሁላችንም አሪፍ ነገር ነው። እናንተ አሁን ያመጣችሁት ነገር አሪፍ ነው። አሁን ደስ ብሎኝ ነው። ቅድም መሲንም በጣም መሲም ሁሌ ትመጣለች ምናምን ሼር በበረግላ ቁጥር ምናምን ቤታም ትመጣለች ዜዶ መጣለች ምናምን። ግን አሁን አንዳንድ ሰዎች እንዴት ስንደውል ምናምን ታዋቂ ሰዎች በቃ ማታ ደውሉኝ ስገቡ ምናምን ይሉና ልክ ማታ ላይ ስንገባ ስንደውላቸው ስልካቸውን አያነሱ ምናምን ላይቭ ላይ ቁጭ ይላሉ። እና ያንን ነገር ሁላችንም ተነጋግረን ብናረግ የኢትዮጵያ ሕዝብ መቼም አያሳፈረንም። ለመቅዶኒያ እንኳን እንደዚህ ዝም ብለን ተነስተን ይሰብሰብ ተብሏል። ያ ሁሉ ብር የተሰበሰበው ሁሉም የኢትዮጵያ ሕዝብን ሁላችንም በአንድ ሆነን ከተነሳን ሁሉም ሰው እምቢ የሚልበት ምክንያት የለውም። እና ሁላችንም ብንነሳ ይህንን ነገር ብናደርገው አሁን እንዳላችሁ ታሪፍ ነው። ሁሉም ሰው መውጣት አለበት። ከዛ እስር ቤት ያሉትን ራሱ ፌስታይም ደላለውን ደውሎ ሲያወራኝ በቃ ብታያቸው ከስተው ምናምን መነሳት ያቃታቸዋሉ። እዛው ጋር ሽንታቸውን የሚሸመዋል። አንድ ዳቦ ነው በቀን የሚሰጣቸው። አንድ ዳቦ በቀን ማለት ይቺ ትንሿ ዳቦ በቀን እሱ ይሰጣቸዋል። ውሃ የሚመጣላቸው በሳምንት አንዴ በአንድ አይላንድ ይሰጣቸዋል ውሃ። የዚህን አይላንድ እየቆጠቡ ነው ሳምንት ሙሉ ብጠጡ። እና ሁሉም ከስተዋል ምናምን። አሁን እናንተ እንዳላችሁ ሁሉም ቲክቶከር ሁሉም እንደዚህ ፎሎ አለኝ የሚሉ ሁሉም ሰው የሚያየው ሰው በሙሉ እንትን ይበላቸው ለልጆቹ ሲል ሳይሆን ለእናት ብለው። እናት በዚህ ሰዓት በጣም እንትን ብላ ነው ያለችው መሲ። የእኛ እናት ጥሩ ሁኔታ ላይ ምናምን ብትሆንም ነገ ከነገ ወዲያ ጎረቤት ጋር ስንሄድ አኩርፋ አዝና ልናይ እንችላለን። ነገ ይጸጽተናል ለእኛ ለራሳችን። እዚህ ጭጋኛ እንደዚህ ቁጭ ብለን እየተዝናና ምናምን ሌላ ነገር ስናወራ ምናምን ልታይን ትችላለች። ነገ ከነገ ወዲያ ይጸጽተናል። እና በጣም ከባድ ሁኔታ ላይ ነው ያሉት። መክሊት ነይ ወንበር አንቺ አለው እና እዚህ ጋር የለም እንትኑን አጥፍተኸዋል። መብራቱ መሲ ታውራ ብዬ ነው። መሲ ታውራ። ኦኬ ቆይ ዳኒ ያንዴ እሺ። እና ቆመ ብቻ መሲ ታውራ ማለት የእሷ ሀሳብ እሱ ስላለች ታውራ ብዬ መለስ። እሺ ካገኘ ካላገኘ እንትበለ ዳኒ ይኸውልህ፣ እኛ አሁን ምን መሰለህ የኔ ሀሳብ አንድ ላይ ሁሉንም ለምሳሌ የጨርቆስ የፒያሳ የካሳንቺስ የ6 ኪሎ አሉ አይደል የአዲስ አበባ ልጆች እዛ ውስጥም ያሉ ሁሉም አንድ ላይ አሁን ለአንተ ጋር 70 ምናምን ሰው አለ። አየህ ቁጥሩን ታውቀዋለህ። የጎደለባቸው አሁን ለምሳሌ 500 ሺህ ብር ይዞ 200 ብር የጎደለበትን 200 ሺህ ብር ይዞ 500 ሺህ ብር የጎደለበትን አንተ ለይተህ ታውቀዋለህ። የሌላውም ያውቀዋል።
እነዛን እንትን እንበልና አንድ ላይ እናድርጋቸውና በዚህ 10 ምናምን ቀን ውስጥ እኮ ተጽዕኖ ከተፈጠረ ሶሻል ሚዲያ ላይ የማይደረግ ነገር የለም ነው ገባ። ሁሉም አንድ ቀናነት ብቻ ካለ ሁሉም ቪዲዮ ከሰራ ድምፅ ከተሆነ ሁሉም እኛ ቪዲዮ እንሰራለን ገባ። ከዛ ሁሉም ሳሪም ቪዲዮ ትሰራለች፣ ቤታ ምንም ሁሉም ሰው እዚህ ቲክታክ ላይ አንደኛ ይመለሱ ከተባለ እንደው ፈንድቶ የሞቷተን እንጂ ወደ ኢትዮጵያ ይመለሱ። የሚመለሰው እኮ የተረጋጋ ሀገር ሲኖር ሊቢያ ጦርነት ላይ ያለች ነው። ወደዚህ ከተመለሱ መሞት ነው። ወደዛም ከሄዱ 2 ሞት እኮ ነው ያለው፣ ከፊትም ከኋላ ሞት ነው ያለው። ልጆቹ ጋር ወደ ውሃው ሲሄዱ ሞት ነው፣ መሻገር የላቸውም። ወደዚህም እሳት ነው። ስለዚህ ሁላችንም ቪዲዮ ሰርተን አቅም ያላቸው ሰዎች እጃቸውን እንዲያስገቡ ማድረግ ነው። ሳል ያ እኮ እንደዛውን ስታደርግ አሁን የጨርቆሶቹም ላይ የሚያውቁ መሰለኝ አይ ቲንክ የእኛንም ጋር ያሉትን አውቃቸዋለሁ እንዳለ ሌላም ሰዎች ነው። አሁን እንደዚህ እንትን ማለት አለብሽ ነው። ሌላ ሰዎች አሁን ለብቻው ሲንግል ሆኖ ይመጣ አለ። ሲንግል ሆኖ መጥቶ አንቺን የሚለምንሽ አለ። እኔ አሁን 78 ሰው